ማን ይወርድልሃል? ልጆች ላይ ታደርገዋለህ እኮ ማን ይወርደዋል? ልጆች ላይ ማድረግ ይችላል ነበር። መጪው የሚገባው እህል በጣም በርካታ ስለሆነ ጎተራው ደግሞ ስለማይወጣ አለ ይሄኛውን ጎተራ አፈርስና ትልልቅ ሰፋፊ ጎተራ እሰራለሁ። ከጫፍ ጀምሬ እስከ ጫፍ ድረስ ጎተራውን ሞላዋለሁ። የሚገባውን እህል በሱ በሙሉ ሞላዋለሁ አለ። በደንብ ስሙኝ። እስከዚህ ጥሩ ነው አይደል? በእቅድ ስለሚሰራ ከሞላ በኋላ ምን አለ? ጎተራ የፊት ቆምና አለ ነፍሴ እላታለሁ። ምን ይሄ ሁሉ የተዘጋጀው ላንቺ ቢ ጠጪ የሚወርደው እኮ ካለ ሰው አድርጋ በር ላይ ማድረግ ይችላል አለ እንዴ? ለማ ለነፍስ ነው። ከዛ ምን አለ ጌታ? አንተ ሞኝ ሰነፍ ገበሬ ዛሬ ሌሊት መላእክት ነፍስህን ከሥጋ ለመውሰድ ለመለየት ይመጣሉ። አንተ ያቆምከውን ጎተራ ማን ይበላልሃል አለ። ያለው ታሪካችን ይሄ ነው። አባቶቼ ናቸው። በጣም በርካታ ሰው ቤት ይሰራል። ከሰራ በኋላ ችግር አለ። ግማሹን እኖርበታለሁ፣ ግማሹን አከራየዋለሁ። ከዚህ በኋላ ችግር የለም። በቃ ይሄ ነው የሚያደርገው። በርካታ ሰው ስራ ካገኘ በኋላ ስራውን አስተማማኝ አድርጎ ከቆጠረ በኋላ በቃ ከዚህ በኋላ ምን ችግር አለው? እኖራለሁ፣ አግብቼ ወልጄ እኖራለሁ ይላል። ግን ይሄ ሁሉ ውሳኔ ከማን ጋር ሲሆን? ከማን ጋር ሲሆን? ከእግዚአብሔር ጋር ሲሆን። ለምኖ ቤት የሰራ ሰው ቤቱን ሲሰራ የጸሎት ቤት የለውም። እግዚአብሔር የት ጋር እናያለው? ቤቱን ይሰራል፣ ሁሉ ነገር ይሞላል። ነገር ግን የጸሎት ቤት የለውም። ወጥ የሚያፈላበት ግን አለው። እንግዳ ሲመጣ የሚያሳርፍበት ላይ ታይታል አለው። እግዚአብሔር ለተሰጠው ልጆች ግን የማረፊያ አለው። በእግዚአብሔር ገንዘብ ግን እግዚአብሔር ይገዛል። በርካቶቻችን ያለንበት ደረጃ ይሄ ነው። አባቶች ከደዋ ውስጥ ይቀማል፣ ይሰበስባል፣ ሱቅ ይከፍታል። እግዚአብሔር የሰጠውን ገንዘብ በሙሉ ይሰራበታል። ግን ችግር ሲመጣ ዘይት ይደብቃል፣ ችግር ሲመጣ እህል ይደብቃል። የእግዚአብሔር ሕዝብ ይራባል። ባለጸጋ በሚደብቀው እህል የእግዚአብሔር ሕዝብ ይራባል። እመኑ፣ ይሄን የሚያደርግ ሰው መጨረሻው ፍርፋሪ ነው የሚደርሰው። ምክንያቱም እግዚአብሔር በሰፈረው ቁና ይሰፍለታል። ዛሬ ትደብቃላችሁ፣ ነገ እግዚአብሔር በረከታችሁን ይደብቃል። ወንድሞቼና አባቶቼ ይሄን የምታደርጉ ከሆነ ይሄን አታደርጉ። ምክንያቱም እግዚአብሔር ያለ እኔ ያከማቸ ምን ያደርጋል? ንገረኝ፣ ምን ያደርጋል? ይበትናል። እግዚአብሔር ጠላት ያስነሳብሃል። 40 ዘመን ሙሉ በግፍ የሰበሰብከውን በ40 ደቂቃ የሚያቃጥል ያስነሳብሃል።